እና ባጭሩ የእግዚአብሔር ልጅ ነው ስንል ራሱ እግዚአብሔር ነው ማለታችን ነው። ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ስንል ደግሞ ምን ማለታችን ነው? ራሱ እግዚአብሔር ነው ስንል እግዚአብሔር ስጋን ሲዋሃድ አካላዊ ቃል ስጋን ሲዋሃድ ስጋ ምን ሆነ ማለት ነው? አምላክ ሆነ። ለምሳሌ እንቲያሁ ለቃል ኮነ ለስጋ እንቲያሁ ለስጋ ኮነ ለቃል ይላል ቅዱስ ቄርሎስ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ከሆነ እንግዲህ ቃል ከስጋ ጋር ሲዋሃድ የቃል ቀዳማዊነት የማን ቀዳማዊነት ነው? የስጋ ቀዳማዊነት ነው። 5500 ዘመን ይቀድመው ነበር አይደል ስጋን። ለምሳሌ ክርስቶስ 5500 ዘመን ሲፈጸም ነው ሰው የሆነው እግዚአብሔር። ሰው ሲሆን አሁን ግን ምን አለ? አይሁድ ሲጠይቁት ምቅድመ ይተወለድ አብርሃም አለው እንኳን አላቸው። ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ ያለሁ አላቸው። ስጋ እኮ ምንድነው ያሉት አይሁድ? ወነሱ እብነ ከመዩ ግርው አይደል የሚል 50 ዓመት አልብከ አብርሃም ሀሪከ 50 ዓመት ያልሞላ አብርሃም ሳይወለድ እኔ ያለሁ ምትል አሉ። አይሁድ አምላክነቱ ገብቷቸዋል። አይሁድ የገባቸውን አምላክነት አልገባኝም ማለት ከአይሁድ ማነስ ነው ማለት። ስለዚህ አይሁድ 50 ዓመት ያልሞላ አብርሃም እንዴት እኔን አየህ ትላለህ አሉት። ስለዚህ አይሁድ ሊወግሩት ሊገድሉት የተነሱ እሱ የባህሪ አምላክ መሆኑን ሳያውቁ ቀርተው ነው። የባህሪ አምላክ አይደለም እያሉት ነው ማለት ነው። ስለዚህ ምንድነው በቃል ገንዘብ ምንድነው እያላቸው ነው? አብርሃምን የፈጠርኩት እኔ ነኝ፣ ቀዳማዊ አምላክ ነኝ። ዘመን የማይቆጠርለት ቃል ዘመን ሲቆጠርለት ዘመን የሚቆጠርለት ስጋ ዘመን የማይቆጠርለት ቃል ሆኗል ማለት ነው። ኃያሉ አምላክ ደካማ ስጋን ሲዋሃድ ደካማ ስጋ ደግሞ ኃያል አምላክ ሆኗል ማለት ነው። ያ የሚያዘው 3 ክንድ ከስንዝር የነበረው ስጋ በድንግል ማርያም ማይጸን እንደውም የ15 ዓመት ብላቴና ነው የሚለው አይደል? የ80 የ70 ዓመት ብትሆን ትችላለች ቢሉ አችለውም። እንግዲያስ ምኗን መናገር ነው? መጠኗን መናገር ነው። 3 ክንድ ከስንዝር መሆኗን 15 ዓመት መሆኗን ማለት ነው። ስለዚህ ዓለማት የማይችሉት እግዚአብሔር 3 ክንድ ከስንዝር ሆኖ ግን ምን ይላል? ምቅድመ ይተወለድ አብርሃም አለው እንኳን ይላል ማለት ነው። አሁን ደግሞ ምን ሆነ? አሐዜ ዓለም ሆኗል ማለት ነው። ስለዚህ የእግዚአብሔር ልጅ ስንል እግዚአብሔር ማለታችን